ሽንኩርትና እንዲሁም ነጭ ሽንኩርትን ከዝብራን ጨምረን ለጤንነታችን ምን አይነት መድኃኒትን እንደምንሰራ አብረን የምንመለከት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የራህመት ዩቱብ ቻናል ተከታታዮች እንዴት ናችሁ? ልኝ ነገር አልሐምዱሊላህ ሁሉ ሰላም ሁሉ አማን ነው። እናንተም ጋር በያላችሁበት አላህ አማን ሰላም አላህ ያደርጋችሁ እያልኩኝ እንግዲህ ዛሬ እነዚህን የምታዋቸውን አታክልቶች በአንድ ላይ ደባልቀን በተለይ ለሴት እህቶቻችን ምን አይነት መድኃኒትን እንሰራለን የሚለውን አብረን የምናይ ይሆናል ማለት ነው። እሱም እንግዲህ በተለይ ለሴት እህቶች ያልኩበት ምክንያት ምንድን ነው? አንደኛ በጣም በብዛት ስራና እንዲሁም የሁሉም ተሸካሚዎች የምንሆነው እኛ ሴቶች ነን። ታዲያ አብዛኛውን የሆድ መጫንና እንዲሁም ደግሞ የማህፀን መንሸራተት እንደውም ፈሳሽ ብዛት የሚፈሰን እህቶች እንኖራለን። ታዲያ ለእነዚህ መድኃኒት እነዚህ ሶስት አታክልቶች በመደባለቅ እንዴት አድርገን ሰርተን መጠቀም እንዳለብን አብረን የምንመለከት ይሆናል ማለት ነው። ታዲያ ይህንን እንዴት አድርገን መስራት እንዳለብን ቪዲዮውን እስከ መጨረሻው ድረስ በማየት ሸር፣ ሰብስክራይብ፣ ላይክ በማድረግ ቪዲዮውንም እንድታበረታቱልን በትህትና እጠይቃለሁ። እናንተም ምናልባት አብዛኞቻችን ይህ ህመምና ስሜት ላይኖረን ይችላል። ምናልባት ደግሞ ይሄ ህመምና ስሜት የሚኖራቸው እህቶች ሊኖሩ ስለሚችሉ ሸር ማድረጋችንን እንዳነሳላችኋለሁ። እስኪ ወደ ቪዲዮ ልጋብዛችሁ። ቪዲዮ እስከ መጨረሻው ድረስ ተመልከቱት። እንዴት ነው መስራት ያለብን፣ እንዴትስ አድርገን ሰርተን መጠቀም አለብን የሚለውን በደንብ አድርገን እንመልከት። ምክንያቱም ሳልሰራን መጠቀም ስለማንችል እነዚህን ሶስት አታክልቶች በደንብ አድርገን አዘጋጅተን መጠቀም ይኖርብናል። ምክንያቱም ሁላችንም በስራ የተወጠርና ብዙ ጊዜ በአረብ ሀገር የምንኖር እህቶች በመቆምና እረፍት በማጣት ብዙ ችግሮች ይደርሱብናል። ታዲያ ይህንን በቤታችን ውስጥ ባለው አንዳንድ ነገሮች የራሳችንን መጠበቅ እንዳለብን ተስፋ አደርጋለሁ። ስለዚህ ይህንን የምናውቀውን እስበሳችን ሸር እየተደራረግ ለራሳችን የምንጠቀም ይጠቅመናል ብዬ ስላሰብኩኝ ወደ እናንተ ይዤው ብቅ ብያለሁ ማለት ነው። እስኪ ከና አሰራሩ እስከ መጨረሻው ድረስ አይታችሁ ከናጠቃቀሙ አብረን የምንመለከት ይሆናል። ልጋብዛችሁ፣ አብረን እንስራ፣ አብረን እንጠቀምላችኋለሁ። ውድ እህቶቼ ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ ማድረጋችሁን እንደረሱ። እስኪ ጋበዝኳችሁ፣ ወደ ቪዲዮ አብረን እንመልከት። ይህ እንደምታዩት ሁለት ሽንኩርቶችን አዘጋጅቻለሁ፣ የሚበቃኝን ያህል ማለት ነው። ከዛ ይሄን ሁለት ሽንኩርት በምን ያህል ውሃ መጠን ማብሰል አለብን የሚለውን አብረን እንመለከታለን ማለት ነው። ምክንያቱም የምንጠቀመውን ያህል ማዘጋጀት አለብን። ለምን ብዙ የምንጠቀም ከሆነ ብዙ መጠቀም እንችላለን፣ ትንሽ ከሆነ ትንሽ መጠቀም እንችላለን ማለት ነው። ስለዚህ ለሁለቱ 3 ብርጭቆ ውሃ መጠቀም እችላለሁ ማለት ነው። ሽንኩርቱም ትልቅም ትንሽም አይደለም፣ መካከለኛ ሽንኩርት ነው እንዳያችሁ። ታዲያ ለዚህ መካከለኛ ሽንኩርት ብርጭቆም እንደምታዩት ይህንን በመሰለ ብርጭቆ ነው የማዘጋጀው። 2 ብርጭቆ ጨመርኩ ማለት ነው። አሁን አንድ ይቀረናል፣ 1 ብርጭቆ እንጨምራለን ማለት ነው። ስለዚህ ይህንን እንደምታው 3 ብርጭቆ ውሃ ጨመርኩኝ ማለት ነው። ከዛም በኋላ ሽንኩርቱን ሰንጠቅ ሰንጠቅ አድርጌ በዚህ መልኩ ጨምረዋለሁ ከውሃው ጋር ማለት ነው። ከዛ እናበስለዋለን። በዚህ መልኩ እንደምታዩት እያበሰልኩት እገኛለሁ ማለት ነው። ከዛ እንደዚህ በደንብ አድርጌ ሽንኩርቱን ማብሰል ይጠበቅብናል። ከዛ 3 ራስ ነጭ ሽንኩርት እንደዚህ አጥቤ አዘጋጅቻለሁ። ይሄንንም ሰንጠቅ ሰንጠቅ አድርጌ እጨምረዋለሁ ማለት ነው፣ ከሽንኩርቱ ጋር ማለት ነው። ከሽንኩርቱ ጋር በደንብ መብሰል አለበት ማለት ነው። በነገራችን ላይ እዚህ ጋር ልብ ማለት ያለባችሁ ማለት እንዳያቃጥለን ቃጠሎ በደንብ መብሰል አለበት ማለት ነው። ምንም ነገር የሚያቃጥለው ነገር አይኖርም፣ እንትን ታለ ተተቁላላ ከበሰለ በደንብ ማለት ነው። እንደዚህ አድርገን በደንብ ከርነን እናበስለዋለን፣ ሁለቱንም ሽንኩርት ማለት ነው። ከዛ እዚህ ጋር እንደምታው ከዝብራውን በደንብ ማጠብ አለብን ማለት ነው። ጠጠራማና አቧሪያ ነገር ስለሚኖረው በደንብ ማጠብና ማዘጋጀት ይኖርብናል ማለት ነው። ስለዚህ ለሰውነታችንም ለጤንነታችንም እንትን ማለት አለብን፣ መጠንቀቅ አለብን ማለት ነው። ከዚያም በኋላ ይሄንንም እንደምታዩት በስሎ ጨርሷል ማለት ነው። ይሄ ሽንኩርቱን እንደምታዩት እንግዲህ እዚጋ መፍጫዬን አዘጋጅቻለሁ። ከዛ ሽንኩርቶቹን እዚጋ ጨምራቸዋለሁ ማለት ነው። በስሎ ስለጨረሰ እንደዛ አድርጌ ጨምረዋለሁ። ከዛን በኋላ ከዙሪያውንም እንደዚሁ ከተፋ አድርጌ በትንሹ እንትን እንዳይል ከተፍ ከተፍ አድርግና በዚህ መልኩ ካዘጋጀሁት በኋላ ከሽንኩርቱ ጋር መፍጫው ጋር ጨምረዋለሁ ማለት ነው። ምንድነው የምናደርገው? ይህንን ከአንድ ላይ ነው የምንፈጨው ማለት ነው፣ ደባልቀን ማለት ነው። ስለዚህ እንደዚህ አድርገን ከፈጭን በኋላ በደንብ አድርገን ፈጭተን መልሰን ወደ ብረት ድስቱ እንጨምርና ማብሰል እንጀምራለን ማለት ነው። ምክንያቱም ይህን ነገር በነገራችን ላይ ሲጠቀሙት ሰምቼ አይቼ ሳይሆን እዚሁ ቤት አዘጋጅቼ ያስጠቀምኩ ሰው ስላለ ነው ወደ እናንተ ያመጣሁት ማለት ነው። እንደዚህ አድርጌ ፈጭቼ አዘጋጅቼ መልሼ አበስለዋለሁ ማለት ነው። እንደምታዩት እንግዲህ የከዝብራውን እንትን ይዞ ነው የወጣው ማለት ነው። በጣም አረንጓዴ ይሆናል ማለት ነው። ሲበስል ግን ይህ አረንጓዴው ግን ይጠፋል። ታውታላችሁ፣ እስከ መጨረሻው ድረስ ተመልከቱት ማለት ነው። ከዛ እንደዚህ አድርጌ እንደምታዩት እየበሰለ ሲመጣ እየወፈረ ነው የሚመጣው። በቃ ሾርባ መልኩ ነው የምናዘጋጀው ማለት ነው። እንደምታዩት በስሎ ሲጨርስ ይሄን ይመስላል ማለት ነው። በዚህ መልኩ እንደዚህ አድርገን በደንብ አድርገን
ማብሰል ማንተክተክ ይኖርብናል ማለት ነው። ምክንያቱም አንደኛ አያቃጥለንም፣ ሁለተኛ ደግሞ ጣዕም ይኖረዋል። ለጤንነትም የምንፈልገው ለእንትን ስለሆነ በደንብ አድርገን ስንወስደው ምንም አይነት ነገር ጣዕም እንትን አይለውም ማለት ነው። ስለዚህ እንደምታዩት እንደዚህ አድርገን በደንብ አብስለን ጨርሰናል ማለት ነው። እንደምታዩት ይህንን አስመስለነዋል። እንደምታዩት የሽንኩርቱን እንትን ነው ስል ይዞ ነው የወጣው። አረንጓዴው ጠፍቷል ማለት ነው። ማሻአላ እንደዚህ አድርጋችሁ ፈሳሽ ለሚበዛባችሁ እህቶች እና እንዲሁም ማህፀን እንትን ለሚላችሁ እህቶች ተጠቀሙት። በጣም አሪፍ ነው። እውነቴን ነው የምነግራችሁ። እዚህ የሴትዬ ልጅ እንደዚህ ቀን እየለየ ስለሚያማት እንደዚህ እያዘጋጀሁ ስሰጣ ምንድን ነው ብዬ ጠይቄ ከነሱ እየተረዳሁት ነው ወደ እናንተ ያመጣሁት ማለት ነው። ስለዚህ እህቶች እኛ በጣም ስራ የሚበዛብን እህቶች አንዳንድ የሚያመን ሊኖር ስለሚችል ለምን አላሳያቸውም ብዬ ስለሆነ ያመጣሁት። ሊጠቅመን ይችላል። ሸር፣ ሰብስክራይብ፣ ላይክ ማድረጋቸውን ቪዲዮውን እንዳረሱ ውድ ቤተሰቦቼ። እንግዲህ ያወቁትን ማሳወቅ ይጠቅማል እንጂ አይጎዳም። ስለዚህ የምንንቀው ነገር ነገ ሊጠቅመን ይችላል ማለት ነው። በቤታችን እንደዚህ የሚጠቅመንን በተለይ ለጤንነታችን የሚያስፈልጉንን ነገሮች ብንጠቀም ለእኛ አሪፍ ነው ብዬ ነው የማስበው። ስለዚህ እንግዲህ ይህንን ይመስላል ማለት ነው። በደንብ አድርገን ሰርተን እንደዚህ ህመም ሲሰማን መጠቀም ይኖርብናል ማለት ነው። እስከዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። እንደምታዩት በዚህ መልኩ ነው የምንጠቀመው ማለት ነው። ባላችሁበት ሰላም ሁኑልኝ። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ ማድረጋችሁን እንዳይረሳላችኋለሁ። እንግዲህ ይህን ይመስላል። እንደምታዩት እንዲህ አድርገን ነው የምንጠቀመው ማለት ነው። ባላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።